ና እስኪ አንተ በስላሴ ጉደኛው እስኪ ና እስኪ ዝም በል እኮ ነው ዝም በል እስኪ ትሄዳለህ ዝም በል ጠብቀኝ ዝም በል እኮ ነው የምልህ ትሄዳለህ እሺ በሰው ተደግፈ ና እስኪ መጀመሪያ ተንበርከክ ና ስለ ለምንድን ነው ያልመጣኸው እውነት ነው ልትሄድ ነው ይሄን ሁሉ ድል ይዛ ልታመልጠኝ ሆነ ይሄን ሁሉ ድል ይዛ ልታመልጠኝ ሆነ የካህን ትእዛዝ አታከብርም ልክ ነው እድሏ እሺ ተነስ ብድግ በል ተነስ ብድግ በል እሺ ቀጥ ብለህ ቁም በስላሴ ስም ዛሬ በስንት መከራ ነው የመጣው አዎ ምን ላድርግ እድሏ እንዴት ዋላችሁ ይሄንን መናጤ ይሄንን መተት ቤት ድረስ ራሴ ነኝ መኪና ልኬ ዛሬ ያስመጣሁት ሰማችሁ ባለፈው አይታችኋል አይደለ መድኃኒዓለም ከኤርፖርት ዲፖርት አድርጎ ታምጥቶ የተሸኘላት ልጅ እሱ መለሳት ተሸኘላት ሄደች መቄዶንያ ይሄንን እቤት ሆኖ እየፎከረ ታውና ስላልመጣም እያለ ዛሬ ወንድሜን ልኬው ቤት ሄድ አምጣ ተብሎ እንግዲህ በራሴ መኪና ቀብረር ብሎ ነው አይደል የመጣው አይገርማችሁ ጉድ እኮ ነው እሁድ ነበር የተቀጠረው ና ስለው ጠቋር ምን አለ ህዝብ ፊት ቆሜ ጮኬ ለኔ መሄድ አይመጥነኝም ክብሬ አይደለም ስለዚህ አልሄድም አልመጣም አለ ማታ ተገዘተ ተደወለ ና እምቢ ቢቸግረኝ መኪና ላኩ ይኸው ዛሬ አስመጣሁት ለምንድን ነው ያልመጣኸው እድሏን ጥለን እንዴት እንሂድ እድሏ ከባድ ነው እድሏ ተተብትበናል በነገራችን ላይ የሷ ታሪክ እጅግ በጣም ልብ ይሰብራል እየሰማችሁኝ ነው ለ14 አመት ከቤት ወጣ 18 አመት ነው ከተመተትኩ እሺ ከቤት ያልወጣችሁ 14 ለ14 አመት ከቤት ወጣ አታውቅም እየሰማችሁኝ ነው ስታዩት እጅግር አለ አንተ ያስከኝ ትዳር አለ አራት ልጅ ወልዳለች ንጽህናዋ ደግነቷ ጸሎቷ 4 ልጅ ወለደች ሰው ያላገኘውን 2 ወንድ 2 ሴት አርሴማ ገብርኤል እያለች ያው በቃ 14 አመት ነው አይደለ ቁጭ አረካ ተበቁጭ ስርስር አርጌ ቁጭ እድሏን ውስድ ህይወቷን ውስድ የተማረች ነች ትደርሳለች ገጣሚ ነች ሁሉ ያጨበጭበላታል በቃ ይሄው ነው ስም ሳትናገር የቤተሰብ የጓደኛ የምቀኛ ምን መተት ነው ልጅ ያክስት ልጅ መተት ያጎት ሰላቢ የጓደኛ የሚስጥር መተት እሺ በቃኛው እና ጠቋር አለው በቃ 14 አመት ቤት ነው ያሰራችኋት አሰርኳት ቁጭ አረኳት አልኩ እኮ በቃ ቁጭ በእናንተ ትምህርት ግን 2 አመት ሙሉ አቃጠለች ስግደት መቁጠሪያ ጸሎት 2 አመት በጣም የሚገርማችሁ የገዛ ልጇን ወልዳ ቤተ ክርስቲያን ሄዳ ክርስትና ማንሳት እስኪ አቅታት ድረስ ደርሳ ነበር እስኪ እንዴት ነበር ያደረከው በቃ አለቀሰች እህቷ መጣች ያንተን እንትን አናገረች አንተ መጣ ቤት ሄዳ አስነሳች በቃ ታሰርክላት ሄዳ አስነሳች አሁን አንከለከለ የፈለገችበት ትሄዳለች መሸኘቱ ነበር የከበደን አሁን እንሄዳለን በቃ ይበቃል ከዚህ በፊት ክርስትና ሳታስነሳ እሷ ሄዶ ተልቆ የተነሳ የለም ግን ተጨናንቃ በግድ በስንት አመት ትሄዳለች ዳር ላይ ትቀመጣለች መቅደስም አትገባም እነሱ አስነስተው ያወጡላታል እህቶቿ ምናምን እንደዛ ነው ግን ዝምበል ራሱ ቼክአፕ አንዴ በስንት ስቃይ ሄደችው እሱም ታዝላ ሄደችው ስታረግዝ ቼክአፕ አታረግም እንዴት ትወጣለች እሷ ግን ምን አለች እቺ አሁን የተፈጠረችው ልጅ የመጣችው ለኔ መዳኛ ነው እንደወጣ ፈልጎናል እግዚአብሔር ብላ አመነች እንዴት ትወልጃለሽ ይሄ መወለድ የለበትም ብሎ በሰው ሰፈር ሁሉ ተጨነቀ እህቶቿ ወንድሞቿ ተጨነቁ እሷ ግን እግዚአብሔር ምክንያት አለው አለች ይሄው እንዴት ዋላችሁ ለወንድሜ ደወለች 14 አመት ከቤት አልወጣውም ፀሐይ አላየውም እንደ ሰው ለጉዳይ እንኳን መግባት መውጣት አልችልም ታስር ያለው ድረሱልኝ አለች እህቷ ላይ መተት አለው እሺ ከዛ ለወንድሜ ደወለች ዝምበል ወንድሜ ደሞ ረቀሲስ አንዲት ልጅ እንዲሆና 14 አመት ከቤት አትወጣም ትዳር አላት ልጅ አላት የቤት ውስጥ እስረኛ ሆናለች ዛሬም አሉ አይደለ መንግስት ያላወቃቸው የቤት ውስጥ እስረኛ የቤት ውስጥ የታሰሩ ጤነኛ ናቸው ሲታዩ አካል አላቸው
አንዳንዱ ለምንድነው ወተማት ሰራው ይባላል ግን እሱ ከውስጥ ታስሯል በቤትም ውሏል ሴቶችም አሉ አንቺ አትሰሪም ዝም ብለሽ ተኳኩለሽ እየበላሽ እየጠጣሽ እየገባሽ እየወጣሽ እነሱ ግን ከውስጥ ታስረዋል በቤት የታሰሩ ስራታቸውን ቤተሰብም ራሳቸውም ያላወቁ ብዙ አሉ እና ከቤት መውጣት አልቻለችም ታስራለች ምን ይሻላል አለኝ በል አንነግራትም ቤት ትጠይቃለህ የት እንደሆነ አንድ ቀን ሰምቼው አላውቅም